ቶሚ ራቁቷን እዴ ምን ልትሆን ነው ቶሚ ምን ልትሆን ነው ተቸግራ ሊሆን ይችላል እና እንከራከል ቦርሳ ይዛለች እኮ ጃኒ ሴቷ ፀጉሯን አዲስ ስታይል አሰርታ ነው አንተ ወንድ ነው ወንዱ ጃኒ ያው ምንድነው ሴት ነች አልኩ እኔ ነኝ ማውቀው አንተ ሴት ነች ወንድ ነው ሴት ነች ወንድ ነው ሴት ነች አልኩ አይደል አረበን እሺ አንተ ወንዱ ነው እኔ በየለ እንደ ጃኒ ወንዱ ነው በላቸው በሶስት ዘርፎች ሆኖ ነበር ግን በላቸው ሶስቱንም አገር ብላ ያሉት አንተ የልጅ ቡዳ ቶሚ ምን የሆነ ቀይ ነገር ይታየኛል ሰው ነው ቶሚ ሰው ነው ስጋ ቤት ቀለም ነው ስጋ ቤት አይደለም ስጋ ቤት እኮ ነጭ ነገር ተቀላቅለው ነው የሆነ ቀይ ነገር ይታየኛል አንተ እንትና ነው ቲክቶከሩ ያው ቲክቶክ አዋርድ ነው እኮ ቲክቶክ አዋርድ ላይ ቀይ በቀይ ጆሲ ምን ነካው ቆይ ጆሲ ቀይ ማለት ነው አሁን እሱ የልብስ እንትኑ ዲዛይኑ ወደድኩ በጣም ምንድነው አሁን የሴቶች የለም የወር ጠብቆ የሚመጣ ወር አበባቸው እሱን ለማስታወስ ያክል ነው የመጣው እኔ በጣም እንትን ሐሳቡን ወድጃለሁ አንተ ብቻ ያንተ እውነት ነው ጆሲ እውነትም ወር አበባ መስልሃል ወር አበባውን ራሱን መስልሃል አካይዳ ቶሚ ራቁቷን እዴ ምን ልትሆን ነው ቶሚ ምን ልትሆን ነው ተቸግራ ሊሆን ይችላል እና እኛ ሰዎች ምንድነው እኛ ሀገር ማለት ማህበረሰባችን ችግራችን አሁን እሷ ተቸግራ ሊሆን ይችላል አሁን ያው እኮ ባዶ ነው እና ልታለብሳት ነው እኮ ያትስቲ ዝም ብለህ ያትስቲ ወይ ስታሳዝን ደግሞ ምንድነው ምግብ እነሱ በዶማንኪያ ነው እንደሚበሉ የላችሁ የኔ እናት ተቸግራ የምትለብሰው አታ ሊሆን ይችላል እኮ እንዲ ራቁቷን የመጣችው ምንድነው ምን መስላ ነው የመጣችው ራቁቷን መጣች እኮ ቶሚ ካልጋ እንደወረደች ከዚህ በፊት ምንድነው በፍቅሪዝም እምነት ሲስተም በድሮ ህይወት እንደዚህ ነበረች በድሮ ህይወቷ እቺ ልጅ ፓስታ ነበረች ለሳስም እውነት ነው ቶሚ እቺ ልጅ ተቸግራ ሊሆን ይችላል አሁን ብዙዎቹ የሚሰጡትን አስተያየት እየሰማን ነው በጣም ኔጌቲቭ ኮሜንት እየተሰጠ ነውና እሷ ላይ አትፍረዱ ልጅቷ ተቸግራ ነው ለብሰው አታ ሊሆን ይችላል የልብስሽ ኮስት ብትነግሪኝ የልብሴ ኮስት ኢን ሚሊየንስ ነው ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር ዋጋውን ስማ 3 ሚሊዮን ብር 3 ሚሊዮን ብር ነው የገዛሁት ያለች ነው ምንድነው የሷ ድምጽ ነው 3 ሚሊዮን ነው የተባለው ወይስ የሆነ የሚረብሽ ነገር አለው ቶሚ 3 ሚሊዮን ለዛ ነው ህዳሴ ግድባችን የቆየው የሷ ብር በህዳሴ ግድቡ ገንዘብ የሷ ልብስ ዲዛይን እየተደረገ ነበር ማለት ነው ግማሹ የኢትዮጵያ ህዝብ አሁን ለዚህ ነው ኢትዮጵያ ህዝብ ሆይ የእናንተ ገንዘብ ያው ዛሬ በተኩል ልብስ ወይ ሩብ ነው ምን ልብስ ነው ይሄ የታል ልብስ ራቁቷን እኮ ነች እሺ አሁን 3 ዳንቴል ቢኪኒ በዳንቴል ቢኪኒ ልብስ ይዋልቤ እንግዲህ ቅመሰው ሴቷ ነች እና ኧረ ወንድ ነው ሴት ነች ቶሚ ሴት ነች ኧረ አንተ አሁን ፎራምን እንስራ ወይስ እንከራከል ቦርሳ ይዛለች እኮ ጃኒ ሴቷ ፀጉሯን አዲስ ስታይል አሰርታ ነው አንተ ወንድ ነው ወንዱ ጃኒ ያው ምንድነው ሴት ነች አልኩ እኔ ነኝ ማውቀው አንተ እሺ በቃ እኔ ሴት ነች አልኩ ሴት ነች ወንድ ነው ሴት ነች አልኩ አይደል አረበን እሺ አንተ ወንዱ ነው እኔ በየለ እንደ ጃኒ ወንዱ ነው አንተ ጃመንሼ ነው ለካው ግን ቸከስ መስላል አንተ በኢየሱስ ስም እሺ አረ ዱባይ ዱባይ ወንድ አንተ ግን እኮ ቶሚ ፋሽን ሊሆን ይችላል እኛ አልተረዳንም እንጂ ፋሽን ሊሆን ይችላል እኮ ጃኒ ይሄ ነገር ምንድነው ፋሽን እኮ ሊሆን ይችላል እኛ አልተረዳንም እኛ ሳንወለድ በፊት የነበረው ስታይል እኮ አሁን የእንትና የማይክል ጃክሰን አለባበስ ነው እሺ አሁን እሺ ምንድነው ርብስም ቤቢ ነው ሴት ነች ወንድ ነው ሴት ነች ወንድ ነው ይሄ ኧረ ሴት ነች ወንድ ነው ይኸው እስቲ እንደ ከነጺሙ ገጭ አይደለም አራራራራ ቶሚ መጫወቻ ሆነን እኮ በቃ የለም ከዚህ በኋላ በቃ ቢያንስ የእንግሊዝ ፕሪሚየር ሊግ በቃ ሳምንት ሙሉ ይኖር
አረ ጫውታ በዛ እንኳን ያልፍልን አይመስለኝም ላኮ አረ በስመ የዘመኑ ደግሞ ማንንም ስማርት ስልክ ይገዛል በቃ የሆነ ነገር አንድ ነው ላይ ቪዲዮ ፖስት ያደርጋሉ ከዛ ቲክቶክ አዋርድ አልተመረጥኩም አልገባውን አልወጣው ያሉ እነበላቸው ያለቀሱ ነው ደግሞ በላቸው እግር በልቷል በላቸው ምን አረኩ ብሎ ነው የሚያለቅሰው ቆይ ነው ቪዲዮ ቆይ ስማ ቆይ ዝም ብለህ ስማ ቆይ የቀኑ ካርድ የሞላው እኮ ነው ቪዲዮ የሚሰራው ምን ማለት ነው ይሄ ተገቢ ነው ወይ የኢትዮጵያ እኔ እንደማንኛውም ቲክቶከር እዛ አዋርዱ ጋር ሲሄድ አትገባም አሉኝ አትበላቸው ሰምተሃል ወይ ቲክቶክ ክሬቲቭ አዋርድ ግን ተገቢ ነው ወይ በላቸው በሶስት ዘርፎች ሆኖ ነበረ ግን በላቸው ሶስቱንም አገር ብላ ያሉት አንተ የልጅ ቡዳ አትደግ ያ ጩጬ ደግሞ ጩጬው ከሙዱ በሱ ላይ እንትን ያለ ነው እኔ ቲክቶክ ላይ መጥቶ የከሰረ በላቸው ብቻ ነው አረ በቃ ቲክቶክ ላይ ኪሳራ በሁሉም ነገር አለ ለካ ስማ በላቸው ስማ በቃ ገጠር ግባ እናሳ አርሳል በብላ በላቸው ተምታቶበታል ወይኔ በላቸው ቲክቶከር ግብ ያለው የሆነ ቀን ኮሜንት ላይ አየው ትክክል ነው በቃ ያ ኮሜንት የጻፈ ሰው በቃ እኔ ወይኔ በላቸው አይዞ ወንድሜ ደግሞ አልገባ እንደው እነሱ ትክክል ናቸው ጭራሽ እኮ እዛ አዳራሽ ላይ እናስገባም አሉኝ ልክ እኮ ነው በቃ አትገባም ስላላችሁን ቲክቶክ አዋርዱ ላይ አትገባም አላችሁኝ ስለዚህ የኔ የካሳ 1 ሚሊዮን ብር በላቸውን አሉ አንዳንዶቹ አሉ እንደዛ መግባት የሌለባቸው አንዳንዶቹ አሉ አንተ እንዴት ነው በላቸውን የመሰለ ሰው ካላስገቡ ቲክቶክ ክሬቲቭ አዋርድ እንደው ትክክል አይደለም ደግሞ እንደ ኮንተንት ምንድን ነው ኮንተንት ክሬተር ሆኖ እየመጡ በየሳምንቱ እንትን ቻሌንጅ ተሰጥቶኛል የሱ ቻሌንጅ 1 አመት ሙሉ ማርሻል የሚል እንትን ማያልቅ ቻሌንጅ ነው አንተ አይ ባይዘ በዚህ አጋጣሚ ማለት ነው ቲክቶክ ላይ አንዴ ስንመጣ የሆነ ሰሞን ትሬንድ እንሆናለን ከዛ በኋላ ደግሞ የሆነ ሰሞን ላይ እነ ጳውሎስን ተመልክተ ከሆነ ላትባክሽ ደቂቃ ጨምርልኝ በማርያም እነዚህን በፉት አንድ ሰሞን ላይ ሰው በቃ ጳውሎስ ሜላት ሲል ነበር ከሆነ ጊዜ በኋላ ሰው ደግሞ ይረሳል ስለዚህ በመጣ ጊዜ መጠቀም መቻል አለበት ሰው ትሬንድ ያደረገ ጊዜ መጠቀም መቻል አለበት በቃ የሆነ ኮንተንት ይዘ መምጣት ነው ሰው ህዝቡን እንትን ለመያዝ እንዴ ተወደድክ ማለት አንድ ሰሞን ላይ ሰው ወደደ ማለት እስከ መጨረሻው ትወደዳለህ ማለት አይደለም ቲክቶክ ላይ ይሄን ደግሞ አሁን ባላቸው